የፈለጋችሁትን ዘዙ። ሂሳብ በኔ ነው። እሺ ሁሌ እንደሚከፍል እኮ እናውቃለን። አሁን እንደሚከፍል እያስታወሰ መሆኑ ነው። የሆነ ከኛ የፈለገው ነገር ሳይኖር አይቀርም እንጂ ዝም ብሎማ እንደዚህ አያደርግም። ምን ሊፈልግ ይችላል? እሱን ራሱን እናፋጧልና። ሰው ምንም ነገር ሳይፈልግ ምንም አያደርግም። ምን አዘዛችሁ? ከማዘዛችን በፊት ከኛ ምን ፈልገ እንደዚህ እንደምታደርግልን ማወቅ እንፈልጋለን። ማለት እንዳልገባዋቱ ያለምንም ጥቅም ይሄን ሁላ ነገር እንዴት ታደርግልናል? ወይስ በማድረጉ የበላይነትን እያሳየ በታችነታችን እየነገርከን ነው? እንደዛ አስበህ ከሆነ ተሳስተሃል። አንተ የዘነበው ለኛም ያካፋል። አንድ ቀን እኛም ቀን ይመጣል። እኔ እንደዛ አላሰብኩም። ብዙ ችግር አብረን አሳልፈናል። ዛሬ እኔ ተሽዬ ባረግላችሁ ምን ችግር አለ? ሰው እኮ ሐውልት አይደለም፣ ባለበት አይቀርም። እናንተ ከፍ ስትሉ እኔ ዝቅ ልል እችላለሁ። ያኔ እንድታረጉልኝ የሚፈልገውን ዛሬ ባረግላችሁ ምንድን ነው ችግሩ? አቦኛ ምንም እንድታረግልን አንፈልግም። መርዳት ከፈለክ የተቸገሩ ወገኖች አሉ። አንዴ እነሱን አረዳ። የበታችነታችንን ከምታስታውሰ ባታረግልን ይሻላል። እሺ ማረግ የስተት እንደሆነ አላቅም ነበር። ከፍ ማለት ስችል ዝቅ ማለት የስተት እንደነበረ ስለነገራችሁኝ አመሰግናለሁ። ለቅናታችሁ ምክንያት አትፈልጉ። ሌላው ፈጣሪ ልቦናችሁን ቀና ያርግላችሁ።